ስለ አሮኒም ኦርደር ማኔጅመንት እና ኢንቨንተሪ ማኔጅመንት ሲስተም አጠር ያለች ኩዊክ ሃይላይት ላሳያችሁ። መጀመሪያ አሮኒም ፒኦኤስ ሲስተም ለተለያዩ ለሬስቶራንቶች፣ ለካፌዎች ና ለምግብ ቤቶች አድቫንስድ የሆነ ኦርደር ማኔጅመንት ነው። ለተለያዩ ደግሞ ሱቆች፣ ለሸቀጣ ሸቀጦች፣ ለድርጅቶች ደግሞ ኢንቨንተሪ ማኔጅመንት ሲስተም ነው ማለት ነው። ለኦርደር ማኔጅመንትም ሆነ ለኢንቨንተሪ ማኔጅመንት በጣም አሪፍ ፊቸሮች አሉት። ከነዛ መካከል ክሩሻል የሚባሉት አንደኛ ኢንቨንተሪ ማኔጅመንት ነው። ኢንቨንተሪ ማኔጅመንት ላይ ለእያንዳንዱ ፕሮዳክቶች በሚገዙበት ጊዜ ለፐርቼዝ ያው በሚሸጡበት ጊዜ ለሴል ዶክመንት ኤቭሪቲንጉም ታይም ቤዝድ በሆነ መንገድ ዊዛውት ታክስም ዊዝ ታክስም ሁሉን ነገር እዛ ላይ እያሳያል፣ ማኔጅ ማድረግ ይቻላል። ሁለተኛው ደግሞ ፕሮዳክት ኤንድ ስቶክ ማኔጅመንት ነው። እያንዳንዱ ፕሮዳክቶች በካታጎሪ ኢሜጆችንም ፕራይሶችንም እዛ ላይ በማስገባት ማኔጅ ማድረግ ይቻላል። ሶስተኛው አድቫንስድ ሪፖርቲንግ ነው። ሪፖርቲንግ ላይ በጣም አድቫንስድ ነው። ያው ታይም ስታምፑን በመምረጥ ሌላ ደግሞ ፊልተሪንጎቹን ለምሳሌ የዶክመንት አይነቱን በመምረጥ እዛ ላይ ያሉትን ሪፖርቶችን በግልጽ በሆነ መንገድ ማየት ይቻላል። ይሄ ደግሞ በጣም ክሩሻል የሚለው ፊቸር ነው። ዩዘር ኤንድ አክሰስ ሌቭል ማኔጅመንት ነው። አሮኒም ፒኦኤስ ሲስተም ላይ እያንዳንዱ ዩዘር የራሱ የሆነ ሮል ይኖረዋል። ለምሳሌ አድሚን ይኖራል፣ ሱፐርቫይዘር ይኖራል፣ ፕሮዳክት ማኔጀር ሊኖር ይችላል፣ ሴልስም ሊኖር ይችላል። እያንዳንዱን ዩዘሮች ክሬት በማድረግ ለነሱ አክሰስ ሌቭል ማድረግ የሚችሉትን ነገር አሳይን በማድረግ እዛ ላይ ማኔጅ ማድረግ ይቻላል ማለት ነው። ሌላ ደግሞ ፕሮሞሽን ኤንድ አክሽን ሳለ በዓላቶች ሊሆን ይችላል፣ የተለያዩ ሆሊዳዮች በሚደርሱበት ጊዜ እነዛ ላይ ስኬጁል በማድረግ ዲስካውንቶችን ማድረግ ይቻላል ማለት ነው፣ ጊዜያዊ የሆኑ ዲስካውንቶችን። ሌላኛው ደግሞ ታክስ ሬት ማኔጅመንት ነው። ፐርቼዝ ጊዜ ላይ ዊዝሆልዲንግ ታክስ፣ ሌላ ደግሞ ሴል ላይ ቫት ሊሆን ይችላል። ሶ እያንዳንዱ ፊቸር በሃይላይት ሎጊን በማድረግ እናያለን። አሁን ይህን ሃይላይት ሪከርድ በማድረግበት ጊዜ ይሄ ለሬስቶራንት ሴታፕ የተደረገ ሲስተም ስለሆነ እያንዳንዱ ቴብል እዚህ ጋር ድሮው አድርገን አስቀምጠናል ና አንዱን ሰሌክት አድርገን እዛ ላይ ኦርደሮችን ማስቀመጥና ካሽአውት ማድረግ ይቻላል። እዚህ ጋር በሚመጣበት ጊዜ ሰርች ኦፕሽን አለ። ሰርች እያንዳንዱ ፕሮዳክት በኔማቸው ሰርች አድርገን ወይ ደግሞ ፕሮዳክት ኮድ ወይ ደግሞ በባር ኮድ ሰርች ማድረግና እያንዳንዱ ፕሮዳክት ወደ ኦርደር ኪው ማስገባት እንችላለን ማለት ነው። ሌላኛው ደግሞ ከስተመር ማኔጅመንት ነው። ከስተመር ማኔጅመንት ላይ ዌይተሮችንም ሊሆን ይችላል ከስተመሮችን አሳይን በማድረግ እዚህ ጋር ማየት ይቻላል። ኦኬ እዚህ ጋር ቴብል አለ። አንዱን ቴብል ሰሌክት በማድረግ ፕሮዳክቶቹን እንደዚህ ሰርች በማድረግም ሊሆን ይችላል እያንዳንዱ ካታጎሪ ላይ በመግባት ፕሮዳክቶቹን ወደ ኦርደር ኪው ማስገባት እንችላለን። ከዛ በኋላ ልክ ኦርደር ኪው ካስገባን በኋላ እዚህ ጋር ይከማቻል ኤቭሪቲንግ። ከዛ ሴቭ ስንል ኪችን ኦርደር ፕሪንት ያደርጋል ማለት ነው። ከዛ በኋላ ሌላ ቴብል ሰሌክት አድርገን ሌላ ራሱን የቻለ ኦርደር እዚህ ጋር ማስገባትና ሴቭ ማድረግ እንችላለን። ሌላ ደግሞ እዚሁ ሴቭ የተደረገው ቴብል ላይ አዲስ ኦርደር ቢጨምሩ ሌላ ተጨማሪ ነገር ቢያዙ እዚሁ ላይ አዲስ ጭማሪ ካደረግን በኋላ ሴቭ ስንል ለአዲሷ ብቻ ኪችን ኦርደር ፕሪንት ያደርጋል ማለት ነው። ለምሳሌ እዚህ ቴብል ላይ ያሉት ሊወጡ ከፈለጉ መጨረሻ ላይ ምንድነው የምናደርገው? ፔመንት ስንል ለምሳሌ ልክ ሊወጡ ሲሉ በተለያየ ኦፕሽን ቢከፍሉ በካሽ በባንክ ትራንስፈር ና በቴሌብር በሶስት ቦታ ከፋፍለው ከከፈሉ እንደዚህ አድርገን ሰሌክት ካደረግን በኋላ ኦኬ እንላለን። መጨረሻ ላይ እንደዚህ ያሳያል። በስተ መጨረሻ ፕሪንተሩ ኮንፊገር ከተደረገ ሪሲቱን ፕሪንት ማድረግ ይቻላል ማለት ነው። ከዛ አለቀ። አሁን እቺ ቴብል አዲስ ኦርደር መቀበል ትችላለች ማለት ነው። ሌላ ደግሞ ፍሎር ፕላን ና ቴብል ማኔጅመንት ነው። ለእያንዳንዱ ቤት ላይ አሁን የተለያዩ ምግብ ቤቶች ላይ የቴብላቸው አቀማመጥና የፍሎሮቹ አቀማመጦች የተለያየ ነውና ልክ እንደ ቤቱ አቀማመጥ ልክ እንደዚህኛው ስም ለእያንዳንዱ ቴብል ስም በመስጠት ክብ፣ ሬክታንጉላር ወይ ደግሞ ሳይዙንን በማስተካከል እንደዚህ ቴብሎቹን ማኔጅ ማድረግ ይቻላል። ኢቭን ሌላ ፍሎር ላይም እንደዚህ ቴብሎችን በመጨመር ለምሳሌ አንድ ሬስቶራንት ላይ የተለያዩ ቦታዎች ላይ ቴብሎች ሊኖሩ ይችላሉና ለእያንዳንዱ ቦታዎች ስም በመስጠት ልክ እንደዚህ ቴብሎቹን ስም በመስጠት ለፍሎሮቹ ስም በመስጠት እንደዚህ ማኔጅ ማድረግ ይቻላል። ከዛ ሁሉን ከጨረሳችሁ በኋላ ሴቭ ስትሉ ልክ እንደዚህ ይመስላል፣ አዲሱ አቀማመጥ ይሆናል ማለት ነው። ሌላኛው ፊቸሩ ደግሞ በጣም አሪፍ የሚባለው ዩዘርስ ኤንድ አክሰስ ሌቭል ማኔጅመንት ነው። እዚህ ሴኪዩሪቲ ላይ በመምጣት ለእያንዳንዱ ፈንክሽናሊቲ ለምሳሌ ማኔጅመንትን አክሰስ ለማድረግ መጠየቅ ያለበትን አክሰስ ሌቭል ለእያንዳንዱ ነገር እዚህ ጋር እንሰጣለን። ያው ዝቅተኛ አክሰስ ሌቭል የሚጠይቁትን ካስገባን ለምሳሌ 0 ካደረግን ኤኒዋን ካን አክሰስ፣ ከፍተኛ ሌቭል ያላቸው ከሆነ ደግሞ ከፍተኛ ሌቭል ያላቸው ሰዎች ናቸው አክሰስ የሚያደርጉት ማለት ነው። ያው አንድ ሲስተም ላይ የተለያዩ ዩዘር አይነቶች ይኖራሉ እንደተነጋገር ነው። ልክ ይህን ሁሉ
እንትን ካደረግን በኋላ ሴቭ አድርገን እዚህ ጋር መተን ደግሞ በዛ አክሰስ ሌቭል መሰረት እዚህ ጋር ዩዘሮችን ክሬት እናደርጋለን ማለት ነው። ስም ሰተን ከዛ ለእያንዳንዱ ዩዘር ፓስወርድ ሰተን እዚች ጋር የምንሰጠው አክሰስ ሌቭል ይወስናል ማለት ነው ለዛ ዩዘር። ልክ እንደዚህ አድርገን ሴቭ ስናደርግ ይሄ ዩዘር ያው በተሰጠው አክሰስ ሌቭል መሰረት ይሄን ሲስተም አክሰስ ያደርጋል ማለት ነው። ሌላኛው ደግሞ ከስተመር ኤንድ ሰፕላየሮችን እዚህ ማኔጅ ማድረግ ይቻላል። ብዙ ጊዜ እቃ የሚያቀርብና የሚገዛን ማለት ነው። ሌላ ደግሞ ሪፖርቲንግ በጣም አድቫንስ ሊሆነ ሪፖርቲንግ አለ። ያው ለሴልሶች ለፐርቼዞች በእቃ ሊሆን ይችላል በካታጎሪ። እዚህ ጋር ደግሞ ያው ፊልተር አይነቶች በጣም ብዙ ፊልተር አይነቶች አሉ። ጊዜውንም እዚህ ከየት እስከ የት ድረስ ያለውን የሚለውን ፕሪዲፋይንድ ጊዜያቶች አሉ። ቱዳይ፣ የስተርዳይ፣ ዚስ ዊክ፣ ዚስ መንዝ፣ ዚስ ይር አንዱን ሰሌክት አድርገን ኦኬ ስንል ሾው ሪፖርት ማድረግ እንችላለን። ኤክሴል ፕሪንት ማድረግ እንችላለን። ፒዲኤፍ ልክ ሾው ሪፖርት ስንል እንደዚህ ሪፖርቱን ግልጽ በሆነ መንገድ ያሳያል ማለት ነው። ስቶኮንም እዚህ ጋር ማኔጅ ማድረግ ይቻላል። ያው ፕሮዳክቶቹንም እንደዚህ በካታጎሪዎች ሁሉንም ፕሮዳክቶች ማኔጅ ማድረግ ይቻላል ማለት ነው። ስለዚህ ይሄ ኩዊክ ሃይላይቱ ነው። ዲቴይሊ ደግሞ ለእያንዳንዱ ነገር እንዴት መጠቀም እንደምንችል ሰፊ የሆነ ቪዲዮችን ወደፊት እሰራለሁ።